ዳዊት የደም ሰው ነው። ደም ሁለት አይነት ነው። ሁለት አይነት መንገድ ይገለጣል ደም። አንደኛው ደም ኃጢአት ነው። ኃጢአት የሞራል ህይወት፣ ኃጢአት፣ ዝሙት፣ እርክሰት ወይም ደግሞ ዘርዝሩት፣ ቅጥፈት፣ ውሸት። አንደኛው ደም ደግሞ ምን ደግሞ አለው? የሰው ነፍስ ማጥፋት። አሁን መጠቅለል ትችላላችሁ። አንደኛው ደም እግዚአብሔር የማይገባ ህይወት የሚኖር ሰው ያለበት ምልክት፣ እግዚአብሔር ያልፈቀደውን ህይወት የሚኖር ሰው ያለበት ምልክት። ሁለተኛው ደም ሰውን የሚገድል ወይም ሰውን የሚያሳድድ ደም ያለበት ሰው። በደንብ ነግራችኋለሁ። ሁለቱም ደም በመጽሐፍ ቅዱስ አንድ አይነት ትርጓሜ ያላቸው፣ ውጤታቸው በአንድ አይነት መንገድ ተገልጧል። ምን በማለት ደም ያለበት ሰው ልክ እንደዚህ እጅ ምልክት ያለበትን ሰው በሚጀምረው፣ በሚሰራው፣ በሚያደርገው፣ በሚፈጽመው በየትኛውም ነገር እግዚአብሔር ከሱ ጋር አይተባበርም። ነቢይ ኤርምያስ ሁሴን እጅግ አስደንጋጭ ምስጢር አጋለጠም። ደም ያለበት ሰው አገር መምራት አይችልም፣ ደም ያለበት ሰው የእግዚአብሔርን ቤት መስራት አይችልም በማለት እጅግ ከባድ የሆነ ጉዳይን ይፋ ማድረጉ ተገለጸም። ዳዊት በዘመኑ ደም ያለበትና ሰልፈኛ ንጉሥ ስለነበር የእግዚአብሔርን ቤት እንዲሰራ እግዚአብሔር አልፈቀደለትም ነበርም። ደም በእጁ ያለበት ሰው በሚሰራው ነገር በሙሉ እግዚአብሔር ከእሱ ጋር አይተባበርም። ዳዊት ሁለት አይነት ችግሮች ነበሩበት። አንደኛው ችግር ሰልፍ ነበር። ዳዊት የጦር ሜዳ ሰው ነው። ጦር ሜዳ ላይ የሚያሳልፍ ሰው ነው። የሰው ነፍስ የሚያስገድልም ሰው ነው። ድንበር፣ አገር፣ አካባቢ ይዞታ ለማስፋት በአካባቢው ላይ ሰፈሩ የተባሉትን ለማጥቃት ክልልን የሚያስለቅቅ ሰው ነው። ይዞታንም የሚያሰፋ ሰው ነው። ሳሙኤል ቀጥታ ሲረግመው ዳዊትን አንተ የደም ሰው ስለው ትክክለኛ ዳዊት የደም ሰው ነው። ዳዊት ሁልጊዜ ኃጢአቱን የማይሰውር ሰው ተብሎ ከሚታወቅበት አንዱ እውነታው ይሄ ነው። ዳዊት በጣም ታማኝ የሆነውን የኦሪዮንን ሚስት አባልጎ አርግዛበት ኦሪዮንን ያስገደለ ሰው ነው። ያንን ካስገደለ በኋላ ነው እግዚአብሔር በድብቅ የሰራውን በአደባባይ ከፍላለሁ፣ በአደባባይ አድርግብሃለሁ ብሎ ውጤቱን በአደባባይ የሰጠው። የዳዊት መከራዎች ሁሉ በደም ምክንያት የመጡ ናቸው ስል ነው ነቢይ ኤርምያስ ሁሴን ወቅታዊ የሀገራችንን ሁኔታ አስመልክቶ ይህንን አስደንጋጭ መልእክት ያስተላለፈው። ሙሉ መልእክቱን እንድትከታተሉ በአክብሮት ጋብዘናችኋል። በደንብ ስሙኝ። ዳዊት ሁለት አይነት ችግሮች ነበሩበት። አንደኛው ችግር ሰልፍ የሚባል ነው። ምን አልኩኝ? ሰልፍ ማለት የጦር ሜዳ ሰው ነው። ጦር ሜዳ ላይ የሚያሳልፍ ሰው ነው። የሰው ነፍስ የሚያስገድል ነው። ድንበር፣ አገር፣ አካባቢ፣ ስፍራ፣ ይዞታ ለማስፋት በአካባቢው ላይ ሰፈሩ የተባሉትን በማጥቃት ክልልን የሚያስለቅቅ ሰው ነው። ይዞታን የሚያሰፋ ሰው ነው። ሳሚ ቀጥታ ሲረግመው፣ ዳዊትን ሲረግመው አንተ የደም ሰው ሲለው ትክክለኛ ዳዊት የደም ሰው ነው። ተውት፣ እግዚአብሔር ብለው ተናገር ብሎት ይሆናል፣ እግዚአብሔር በል ብሎት ይሆናል። ዳዊት ሁልጊዜ ኃጢአቱን የማይሰውር ሰው ተብሎ ከሚታወቅበት አንዱ እውነታ ይሄ ነው። በዚህ ክፍል ላይ የምንመለከተው ዳዊት የመጀመሪያው ችግሩ በጣም ታማኝ የሆነውን የኦሪዮንን ሚስት አባልጎ፣ የኦሪዮንን ሚስት ምን ብሎ አልኩኝ? አባልጎ አርግዛበት ኦሪዮንን ያስገደለበት ሲዝን ነው። ያንን ካስገደለ በኋላ ነው እግዚአብሔር በድብቅ የሰራኸውን በአደባባይ ከፍልሃለሁ፣ በአደባባይ አደርግብሃለሁ ብሎ ሪዛልቱን 1 ሲደመር 1 አቢሴሎም ብሎ እኩል ይሆናል የሰጠው። የዳዊት መከራዎች ሁሉ በደም ምክንያት የመጣ ነው። ስለዚህ ሳሚ ቆሞ ሲራገም ትክክል ነው። የሚራገመው የሚያወራው አንተ የደም ሰው ነህ ሲለው ትክክል ነው። መጽሐፍ ቅዱሳችንን ስንመለከት በሁለተኛ ሳሙኤል ምዕራፍ 12 ቁጥር 9 ላይ እንደዚህ ይላል፣ አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ? ኬጣዊውን ኦሪዮንን በሰይፍ መታሃል፣ ሚስቱንም ላንተ ሚስት ሆን ዘንድ ወስደሃል፣ እርሱም በአሞን ልጆች ሰይፍ ገለሃል ይላል። በአሞን ሰይፍ ኦሪዮንን አስገድለሃል። ምናልባት ዳዊትን ብትጠይቁት ድንበር ለማስፋት የሚያደርገው ትግል በኢየሩሳሌም ላይ በእስራኤል ላይ የነበሩትን ጠላቶች ሁሉ አሳልፌ ለመዋጋት የወጣሁበት ለእግዚአብሔርና ለእግዚአብሔር ቀንቼ ነው ሊል ይችላል። ትክክል ነው። ሌላው ሁለተኛ ደግሞ ድንበርን፣ ይዞታን፣ ስፍራን፣ አካባቢን፣ ሁኔታን ለማስፋት ሲል የእስራኤልን ጥጋጥግ ወይም የእስራኤልን ድንበር በተለየ መንገድ ለመጠበቅ ሲል ሰዎችን አስገድሏል፣ ሰዎችን አሳርዷል፣ ሰዎችን አስቀልቷል። ዳዊት በአንደኛ ዜና ምዕራፍ 20 ቁጥር 1 እንዲህ ይላል፣ እንዲህም ሆነ በዓመት መለወጫ ነገሥታት ወደ ሰልፍ በሚወጡበት ጊዜ ኢዮአብ ሰራዊቱን አመጣ፣ የአሞንም ልጆች አገር አጠፋ፣ መጥቶ ረዓብን ከበበ፣ ዳዊትን በኢየሩሳሌም ቆይቶ ነበር ይላል። ረዓብን ከበቧት፣ አስጨረሰ ዳዊት። ይህ ብቻ አይደለም፣ እጅግ በጣም ብዙ ትውልዶችን ዳዊት አስጠፍቷል።
በጣም የሚገርም ነው። ምናልባት ለሱ የሚጠቀማቸው ሐሳቦች፣ ምናልባት ለሱ የሚያስባቸው ሐሳቦች፣ ምናልባት ለሱ የሚያቅደው እቅድ ለእግዚአብሔር ተዋግቼ ነው ሊል ይችል ይሆናል። ግን የደም ሰው ነው። ወቻውት በጣም ተጠንቀቁ። እንደነዚህ አይነት ነገሮች ለእግዚአብሔር የግድ ጥብቅና እንቆማለን ብለው የሚሉ የሻለቆችን የመቶ አለቆችን የንጉስ ዘቦችን ንብረትና ከብት ሁሉ ኃላፊ የሆኑትን እንዲሁም የቤተ መንግስቱን ሹማምንት ኃያላን ጀግና ተዋጊዎችን በአጠቃላይ እስራኤልን ሹማምንቶች ሁሉ ጠራ። ከዚያም ንጉስ ዳዊት በእግሩ ቆሞ እንዲህ አላቸው፣ ወንድሞቼ ወገኖቼ ሆይ እስቲ አድምጡኝ። ለእግዚአብሔር ለቃል ኪዳኑ ታቦትና ማደሪያ በአምላካችን እግር ማረፊያ የሚሆን ቤት ለመስራት እቅድ አስቤ አውጥቼ ነበረ። እግዚአብሔር ግን እንዲህ አለኝ፣ ጦረኛ ሰው ስለሆንክና ደም ስላፈሰስክ አንተ ለስሜ ቤት አትሰራም። ካኔ ኢማጂን። በደንብ ስሙኝ። እግዚአብሔርን ጠየቅኩት፣ ለምንድን ነው አንዳንድ ሰዎች የሚጀምሩት ነገር ምኞት ብቻ የሚሆንባቸው? ቢኖሬ ኖሮ ይሄን አረግ ነበር ብለው ለምንድን ነው እንደ ምኞታቸው የማይሆንላቸው? ደም ስላለባቸው። ለምንድን ነው አንዳንድ ሰዎች ፕሮጀክታቸው፣ አላማቸው፣ እቅዳቸው ከወረቀት የማያልፈው? ደም ስላለባቸው። ለምንድን ነው ሰው ያቀደውን ያሰበውን ነገር ማድረግ የማይችለው አካል የማይለብስለት? ዋይ ደም ስላለባቸው። ደም ያለበት ሰው ምንድነው የሚያገኘው ችግር? የመጀመሪያው መከልከል። ወገኖቼ የተከለከላችሁትን ነገር አስቡ። በጣም ብዙ አስባችሁ፣ በጣም ብዙ አቅዳችሁ፣ በጣም ብዙ አልማችሁ ነገሮችንና እቅዶችን ለማድረግ አሊያም መፈወስ ይገባኛል፣ መጎብኘት ይገባኛል፣ ይህና ያ ይገባኛል ስትሉ ዝም የተባላችሁበት ቦታ ላይ ተጠንቅቃችሁ አስቡ። አንተ አትሰራልኝም ማለት። አንደኛ ነገሥት ምዕራፍ 5 ቁጥር 3 እንደዚህ ይላል፣ እግዚአብሔር ከእግሩ በታች እስኪጥልለት ድረስ በዙሪያው ስለነበረው ሰልፍ አባቴ ዳዊት የአምላኩን የእግዚአብሔርን ቤት መስራት እንዳንቻለ አንተ ታውቃለህ ይላል ንጉሥ ሰለሞን። ምን ይሰማችኋል? ሄዳችሁ አትገቡም ብትባሉ? ምን ይሰማችኋል? ሄዳችሁ አትችሉም ብትባሉ? ምን ይሰማችኋል? ለምንድነው ደም ያለበት ሰው በምንም አይነት መንገድ መከናወን የሚከለከለው? ደም ውስጥ ሕይወት ስላለ። እጆቻችሁን ወደ ላይ አንሱ። ጌታ ሆይ በሉ። አይሰማም። ዛሬ መላቀቅ እፈልጋለሁ። አንተን ካላስከበረ ሕይወት፣ መንከራተት ካለበት ሕይወት፣ ከሐሳብ ውጪ ነገሮቼ አካል ካለበሱበት፣ ምክንያቱ ገብቶኛል። የሰልፍ ሰውና የደም ሰው ስለሆንኩኝ ይሄንን አትችልም አልከኝ። ዛሬ ለምንሃለሁ። በሕይወቴ ብዙ ዓላማ ያልተሳካልኝ ለዚህ ነው። ብዙ አጀንዳ ያልተሳካልኝ ለዚህ ነው። ትዳሬ ያልተሳካልኝ ለዚህ ነው። እጮኝነት ያልተሳካልኝ ለዚህ ነው። ቢዝነሴ ያልተሳካልኝ ለዚህ ነው። አቤቱ እግዚአብሔር ሆይ ያመጽኩብህን ኃጢአት የሰራሁበትን ደም ያፈሰስኩበትን ዛሬ ይቅር እንድትለኝ እለምንሃለሁ። እዛ ይላችሁ አቢግያ ትዝ አትላችሁ? አቢግያ እኮ ዳዊትን መክረዋለች። ተው አትንቀሽቀሽ ብለዋለች። ተው አትንቀሽቀሽ፣ ተው አትሩጥ፣ ጌታዬ ተው። ይኸው ላሳያችሁ። አንደኛ ሳሙኤል ምዕራፍ 25 ከቁጥር 4 ጀምሮ ላንብብ። ከቁጥር 4 ጀምሮ ዳዊት በምድረ በዳ ሳለ ናባል በጎቹን እንደሚሸልት ሰማ። እርሱም 10 ወጣቶችን እንዲህ ሲላካቸው ወደ ቀርሜሎስ ወደ ናባል ውጡ፣ በስሜም ሰላምታ አቅርቡለት፣ እንዲህ በሉት ዕድሜህ ይርዘም፣ ሰላም ላንተ ይሁን፣ ሰላም ለቤተሰብህ ያንተ ለሆነ ሁሉ ይሁን። በዚህ ጊዜ በጎች እንደምትሸልት ሰምቻለሁ። እረኞች ከእኛ ጋር በነበሩ ጊዜ ያደረስንባቸው ጉዳት የለም። ቀርሜሎስ በነበሩበት ጊዜ ሁሉ የጠፋባቸው አንዳች ነገር አልነበረም። የገዛ አገልጋዮችን ጠይቅ፣ እነሱም ይነግሩሃል። ስለዚህ አመጣጣችን በጥሩ ቀን በመሆኑ እነዚህን ወጣቶችን በፊት ሞገስ ያገኙ።
እባክህ ለአገልጋዮችና ለዳዊት የምትችለውን ያህል ስጥ። የዳዊት ሰዎች ከዚያ እንደደረሱ በዳዊት ስም ይህን መልእክት ለናባል ከነገሩት በኋላ ምላሹን ይጠብቁ ነበር። ናባልም ለዳዊት አገልጋዮች እንዲህ ሲል መለሰ፣ ለመሆኑ ይህ ዳዊት ማን ነው? የእሴይስ ልጅ ማን ነው? በአሁኑ ጊዜ ከጌቶቻቸው የሚኮበልሉ አገልጋዮች ብዙ ናቸው። ታዲያ እንጀራዬን እንዲሁም በጎቼን ለሚሸልቱ ሰዎች ያረድኩትን ፍሪዳ ከየት እንደመጡ ለማይታወቁ ሰዎች የምሰጠው ለምንድን ነው? የዳዊትም ሰዎች ወደ መጡበት ተመልሰው እንደዚህ እንደደረሱ የተባሉትን ሁሉ ነገሩት። ዳዊትም ሰዎቹን በሉ ሁላችሁም ሰይፍ ታጥቃችሁ ታጠቁ አላቸው። ስለዚህም ሁሉም ሰይፋቸውን ታጠቁ። ዳዊትም የራሱን ታጠቀ። 400 ያህል ሰዎች ከዳዊት ጋር ሲወጡ 200 ያህሎቹ ግን ጓዝ ለመጠበቅ ቀሩ። ከአገልጋዮቹ አንዱ ለናባል ሚስት ለአቢግያ እንዲህ አላት፣ እነሆ ዳዊት ሰላምታውን እንደሚያቀርቡለት ከምድረ በዳ ወደ ጌታችን መልእክተኛ ልኮ ነበር። እርሱ ግን የስድብ ናዳ ወረደባቸው። እነዚህም ሰዎች ግን እጅግ መልካሞች ነበሩ፣ ምንም ጉዳት አላደረሰውብንም። በዱር አብረናቸው በነበርን ጊዜ ሁሉ ምንም አላጠፉብንም። በጎቻችንን እየጠበቅን አብረናቸው ባሳለፍን ጊዜ ሁሉ ቀንም ሆነ ሌሊት በዙሪያችን አጥር ሆነውን ነበረ። አሁንም በጌታችንና በመላው ቤተሰቡ ላይ መከራ እያንዣበበ ነውና አስቢበት፣ የምታደርጊውን ሁሉ አድርጊ። እርሱ እንደሆነ እንዲህ ያለ ባለጌ ሰው ስለሆነ ደፍሮ የሚናገረው አንድም ሰው የለም። አቢግያም ይላል ጊዜ አላጠፋችም። 200 እንጀራ፣ 200 አቅማዳ የወይን ጠጅ፣ 5 የተሰናዱ በጎች፣ 5 መስፈሪያ የጠበሰች እሸት፣ 100 የወይን ዘለላ ዘቢብ፣ 200 ጥፍጥፍ የበለስ ፍሬ በአህያዎች ላይ ጫነች። ከዚያም አገልጋዮቿን ቀድማችሁኝ ሂዱ፣ እኔም እከተላችኋለሁ አለች። ለባሏና ለናባል ግን አልነገረችው። እርሷም በአህያ ላይ ተቀምጣ ወደ ሸለቆ በምትወርድበት ጊዜ ዳዊትና ሰዎቹ ወደ እርሷ ወረዱ። እርሷም አገኘቻቸው። ዳዊትም እንዲህ ብሎ ነበር፣ ምንም እንዳይጠፋበት የዚህን ሰው ሀብት ከምድረ በዳ መጠበቃችን ለካ ከንቱ ኖሯል። ይህም በሰራው ይህን ክፉ መለሰልኝ። ነገ ጠዋት የእርሱ የሆነውን ሁሉ ወንድ እንኳን በሕይወት ባስቀር እግዚአብሔር በዳዊት ላይ እንዲህ ያለውን ነገር ያድርግበት፣ ከዚህም የከፋ ይጨምርበት። እችን ስሙ። አቢግያም ዳዊትን ባየችው ጊዜ ወዲያው ከአህያዋ ወርዳ በዳዊት ፊት በግንባሯ ተደፍታ እጅ ነሳች። በእግሩም ላይ ወድቃ እንዲህ አለች፣ ጌታዬ ሆይ በደሉ በእኔ ላይ ይሁን፣ እባክህ አገልጋይህ ትናገር፣ የምትልህንም ስማ። ጌታዬ ያን ባለጌ ሰው ናባልን ከቁም ነገር አይቁጠር። ስሙ ራሱ ጅል ማለት ነው። ሰውየው ልክ እንደ ስሙ ጅል ነው፣ አብሮት የኖረ ነው። እኔ አገልጋይህ ግን ጌታዬ የላካቸውን ጎልማሳዎች አላየሁም። ጌታዬ ሆይ ሕያው እግዚአብሔርን በሕያው ነፍስ እምላለሁ፣ ደም ከማፍሰስና በገዛ እጅህ ከመበቀል የጠበቀህ እግዚአብሔር አሁን ጠላቶችህን ጌታዬ ሊጎድህ የሚፈልጉትን ሁሉ እንደ ናባል ይሁን። የተናገረችውን ስሙ። ሁላችሁ አንብቡት። ቁጥር 26 አንብቡት። በአዲሱ ትርጉም እንደዚህ ይላል። በአዲሱ ትርጉም እስከ ቁጥር 28 አነበዋለሁ። አገልጋይ ቁጥር 27 አሁን ለጌታ ያመጣችውን ስጦታ አንተን ለሚከተሉ ጎልማሶች ይስጥ። ጌታዬ የእግዚአብሔርን ጦርነት ስለሚዋጋ እግዚአብሔር ለጌታዬ ሥርወ መንግሥት በርግጥ ለዘላለም የሚያጸናለት በመሆኑ እባክህን የኔ አገልጋይህን በደል ይቅርበል፣ በሕይወት ዘመን ሁሉ ክፋት አይገኝብህ። ኦኬ፣ እጆቻችሁን አንሱ፣ አይኖቻችሁን ጨፍኑ። በሕይወት ዘመን ሁሉ ምን አይገኝብህ? አይሰማኝም። አንተ የምን አገልጋይ ስለሆንክ? የንጉሥ አገልጋይ ስለሆንክ። የንጉሥ አገልጋይ ሆነ ክፋት ከተገኘብህ ደም አለብህና በምታረገው ነገር ሁሉ ውድቅ ትሆናለህ። ዋው ዋው ዋው! ዳዊት በሁለት መንገድ በንጉሥ ፊት ወድቋል፣ በአምላካችን ፊት ወድቋል። አንደኛው ሚሊተሪ በሆነ እርምጃ ሰዎችን በመጉዳት ሰልፈኛ የሚል ስም ወጥቶለታል። ሁለተኛ በኃጢአት ምክንያት ኦሪዮንን በማስገደል ምክንያት በዝሙት ምክንያት ሁለተኛ ኃጢአት እንደገና የደም ሰው ሆኗል። በእነዚህ ምክንያት ቤቴን አትሰራልኝም አለው። ኦ መንፈስ ቅዱስ እጆቻችሁ ዛሬ የምትከለከሉበት በደል ይታጠባል። አሁን ገብቷችኋል? ዛሬ
ወደ ኋላ የምትቀሩበት በደል በኢየሱስ ስም ከሕይወታችሁ ይነሳል። እጆቻችሁን አንሱ። መድረስ እፈልጋለሁ፣ መሻገር እፈልጋለሁ፣ እግዚአብሔር ያለኝ ቦታ መግባት እፈልጋለሁ፣ መንገድ ላይ አልቀርም፣ ዛሬ ከነፍሴ ላይ ከእጄ ላይ ያለውን ደም በኢየሱስ ስም አነሳለሁ የሚል አሜን ይበለኝ ጮሆ። አይሰማኝም በታላቅ ድምፅ። መንገድ ላይ አልቀርም፣ ጅማሮ ላይ አልቀርም፣ ተበላሽቼ አልቀርም፣ ነገሬ ፈርሶ አልቀርም፣ አልቅሼ አልቀርም። እጆቼ ላይ ያለው ደም ይነሳል፣ ነፍሴ ላይ ያለው ደም ይነሳል፣ የሰልፍ ሕይወት ይነሳል። እግዚአብሔር ወዳየልኝ እገባለሁ። መመላለስ ያበቃል። ቀጥ ብዬ መጓዝ እጀምራለሁ። ማነው ጮሆ አሜን የሚለኝ? ማነው ጮሆ አሜን የሚለኝ? ማነው ጮሆ አሜን የሚለኝ? እግዚአብሔር ላንተ የተናገረው፣ እግዚአብሔር ላንቺ የተናገረው የሆነ ቅርቃር ውስጥ አይቀርም። ዛሬ ከእጅሽ ላይ ደም ይወገዳል። ረጅም ጉዞ ትሄጃለሽ። የእግዚአብሔር መንፈስ እጅግ በብዙ ተናገረኝ። የእግዚአብሔርን ቤት መስራት ይፈልጋሉ፣ አይሰሩም። የእግዚአብሔርን ቤት መርዳት ይፈልጋሉ፣ አይረዱም። የእግዚአብሔርን ቤት ማገልገል ይፈልጋሉ፣ አይችሉም። ምንድነው ይላሉ? ጊዜን የሚበላው ወቅቴን የሚበላው አሳሰረኝ እኮ ይላሉ። ዲቮትድ መሆን ይፈልጋሉ፣ አይችሉም። ማግባት ይፈልጋሉ፣ አይችሉም። መነገድ ይፈልጋሉ፣ አይችሉም። ሁሉም ነገር ከላለው። ምንድነው ሚስጥሩ? ከእግዚአብሔር ሰምቻለሁ፣ ከእጅሽ ላይ ደም ይወገዳል፣ ታልፊያለሽ። ምድር ስሚ፣ ትውልድ ስማ፣ ዛሬ ማምለጥ ይሆንልሻል። እጆች ይነሱ፣ እጆች ይነሱ፣ እጆች ይነሱ። ላያደርግ እግዚአብሔር ቃል አልገባልሽም። በደምብ ስሚ። ስደቱ ለምን እንደመጣ ልታውቂ ይገባል። ዳዊት ፊት ቆሞ ሳሚ ተራገመ። ተውታል፣ ተውት። ይሄ ሁሉ እግዚአብሔር በልብሎት ይሆናል። ምክንያቱም አድርጎት የወጣውን ነገር ያውቃል። ታስታውሳላችሁ ዘፍጥረት 4 ላይ ቃየል በመስዋዕት ምክንያት ቃየልና አቤል ከእንስሳ ተባዕትና ከምድር ፍሬ ከምድር ሰብል መስዋዕት አቅርቡ ብሎ እግዚአብሔር ስሙኝ፣ አይናችሁ ይከፈት። በቀዳዳ ኪስ ለምን እንደምትሄዱ ነግራቸዋል። ለምን በምንጀምርበት ነገር ፌል እንደሚያደርግ ባውቃለሁ። የወንድሙን መስዋዕት እግዚአብሔር እንደተቀበለው ባወቀ ሰዓት ላይ ወንድሙን ገደለው። ታኑጣ ብሎ ወደ ሜዳ እንሂድ ብሎ እግዚአብሔር ቀጥታ መጥቶ ምንድነው ያረከዋል? የወንድምህ ደም ወደ ሰማይ ወደ እኔ ይጮሃል። ኦኬ ብሎ አልተው። ሪዛልቱ ምንድነው? ተቅበዝባዥ ኮብላይ ማለት የትኛውም የምታረሰው ነገር አያበቅልልህ። ዋይ ብለድ በመጽሐፍ ቅዱስ ውስጥ ትንቢተ ኢሳይያስ ምዕራፍ 1 ያነበብኩልህ እንዳትረሳ። ሁለት አይነት ደም ነው ያለ። ሁለቱም በደም ነው የተጠራው። አንደኛው ለልዑል አምላክ ለእግዚአብሔር ጀርባ መስጠት፣ እግዚአብሔር ከሚለን እግዚአብሔር ከሚያወራን የተቃረነ ህይወት መሄድ ምልክት አለ። ምልክት አለ። መክፈት አትችልም። በር ላይ መድረስና በር ላይ ደርሶ መመላለስ ዋንጫ ሊያሰጥ ይችላል፣ ግን አልገባህም። በጣም ብዙ ሰዎች ትናንትና ሌሊት 7 ሰዓት ተኩል እስከ 8 ሰዓት ባለው በማገለግልበት እናገር ነበር። በጣም ብዙ ሰዎች መፈወስ የሚፈልጉት ቢራቸውን ይዘው ነው። በጣም ብዙ ሰዎች ውንብድናቸውን ይዘው ነው። ሴሰኝነታቸውን ይዘው ነው። ቲቲና ፑፒን ይዘው ነው። እና ከካንሰር መፈወስ ይፈልጋሉ። ቀልድ ነው። በጣም ብዙ ሰዎች ኩላሊታቸው፣ አይምሮአቸው፣ ጭንቅላታቸው ነፃ እንዲሆን የሚፈልጉት እና ማለት እግዚአብሔር የነሱ እግዚአብሔር የኛ እግዚአብሔር አይደለም። የነሱ እግዚአብሔር እንደ ኮካና እንደ ውሃ ነው። ተደበላልቆ ገብቶ መስራት የሚችል ነው። አያውቁትም፣ ቅዱስ መሆኑን አያውቁትም። ለዚህ መኖር በሚገባቸው መፈወስ በሚገባቸው ላይ ብብታቸው ውስጥ የከተቱትን ነገር መጣል ስለማይችሉ ምን ይሆናል? ይሞታል። ሁለቱ ማንነት ደም ነው። ዳዊት ሳሚ ቆሞ የተናገረው
ከቤርሳቤር ጋር ስለሰራው ኃጢአት አንዴ ሁለቴ አፌሌማ ይለዋል የግሪኩ ቃል አፌሌማ it means on purpose ያልሆነ ኃጢአት አለ on purpose accidentally ለምሳሌ ላብራራው መሽቶብሽ በጭንቅ እየሄድሽ ያለ ዱርዮች አፍነውሽ ካልደፈርኩሽ ብለው አስገድደውሽ ቢደፍሩሽ ያንን እግዚአብሔር የሚረዳበት መንገድና አንቺ ደግሞ ና ከብዬ ብለሽ የምትሄጅበትን መንገድ የሚረዳበት መንገድ አንድ አይነት አለ። ስለዚህ ማወቅ መቻል አለብሽ። አሁን ባጭር ቃል ዳዊትን በዘመኑ ሁሉ ያሳደደው በዘመኑ ሁሉ ሲያንከራተተው የነበረው ደም ቤት እንዳይሰራ የከለከለው ደም